ወደሚያጣላን ነገር እንሂድ እኔ እናንተ አሁን እንጣላለን ጥሩ ነበርን ስንት ነው 28 ነው 4 ጥያቄ ያለፈ እስካሁን ድረስ እንዋደድ ነበር ጥሩ ነበር አሁን ልንጣላ ነው ከናንተ ጫት አስለን ለምንድነው አሁን ጫት ፍየል የምትበለው ቅጠል እኮ ነው ማን ነው ያመጣው መጀመሪያ የጀመረው ማን ነው ይህ ነገር ሸይጣን እኮ ነው ያመጣው ወንድሞች ከጫት የሚገኘው አንድ ኸይር የለም ጫት لا فائدة منه أبدا فائدة اللو يميلين يعني عند سو ጭንቅላቱ የሳተ መሆን አለበት وثبت أنه يغير مزاج እነዛ ጫት የሚወስዱም ዶክተሮቹም እንዳሉት ጭንቅላትን ይቀይራል አሉ እንዴት ነው የሚቀይረው አላቀም አልሙሂም ጭንቅላት ይቀይራል አሉ ወደ ላይ ነው ወደ ታች ነው ወደ ጎን ነው አልሙሂም ተራ ቅጠል አይደለም ጭንቅላትህ ይቀይራል አሉ وهو متلف للمال የገንዘብ ማጥፊያ ትልቁ እንትን ነው ገንዘብ ያጠፋል ጫት والله በጫት የሚጠፋ ገንዘብ እኮ ማአት እንትን ነው يقول لي واحد يمني ከኔ ጋር ለዚህ የመኒ ወደ የመን ሄደና ልጁን አንዲት ሴት ልጅ አለች እሷን ሊድር ነው የሄደው ሰርግ ተደረገ አለኝ والله ለጫት ብቻ 50,000 ሪያል ነው ያጠፋው አለ በሰርግ የመጡ ጫት ካላቀረብክ አይበሉም አስለን አይመርቁልህም ለጫት ብቻ 50,000 ብር አወጣሁ ምን ለማረግ ነው ሌላ የለም ጤናም የለውም አያጠግብም يعني ምንም ነገር ፋይዳ የለውም 50,000 ብር አጠፋሁ አለ ከዛ በኋላ ولو تقول له مثلا الآن በኢትዮጵያና በየመን ብዙ ጫት የሚበላው በእነዚህ ሁለት አገር ናቸው ጫት እኮ حرام ነው ብለህ ቁመህ እነዛ ጫት የሚበሉ ሰዎች ጫት እኮ حرام ነው ብትላቸው እውነቴ ነው አላህ ይበለውና መጀመሪያ የሚጠሉህ እነሱ ናቸው ይሰድቡሃል ሙምኪን ይመቱሃል ሙምኪን ይገድሉሃል በጫት አትምጣ እና ምንድነው ይሄ ሸይጣን በሰው ልጅ ልብ የሰረጸው የጫት ፍቅር በጣም አስገራሚ ነገር ነው ፋይዳ አምጡልኝ እስቲ የጫት አንድ ፋይዳ አምጡ የለም ትመረቅናለህ ምን ትላለህ ጭንቅላት ይቀየራል እንዲያውም አንዳንድ ሰዎች ይላሉ ከሴት ያርቃል ይላሉ ሴቱም እንደዚህ በቃ ጫት ሲብሉ ጥቅሙ ምንድነው በየጠየቋቸውና يعني ጥቅሙ ታወራለህ ትጫወታለህ ይሰበስብሃል طيب ሌላ የለም ተሰብስበህ ፍሩታ የበላህ ሻይ የጠጣህ ቡና የጠጣህ يعني የተዝናናህ የተጫወትክ የለም እንደ ጨዋታ ጫት ብቻ ነው እንደዚህ ያደረገው ሸይጣን يعني አስዋበው በሰው ልጅ ልብ አስዋበውና ተዚን ነው የሸይጣን ተዚን ነው እንላለን طيب ከዛ በኋላ باختصار حقيقة ጫት ዑለማዎቻችን ረባኒን የሆኑ ዑለማዎች ማለት ነው እውነተኛ ዑለማዎቹ ጫት حرام ነው አሉ ቢያንስ ጭንቅላት ይቀይራል ትልቁ ነገር ገንዘብ ያጠፋል ትልቁ ነገር ጊዜ ያጠፋል አንዳንድ ጊዜ ሰላት የሚያሰልፉበት ነገር አለ እነዚህ ጉዳቶች ሲኖሩ ጥቅም ግን አንድ አታገኝም እና ባከተውት እውነቴ ነው እኔ ወንድማችሁ ነኝ እወዳችኋለሁ ጫት حرام ነው ስላልኩ ግን ብትጠሉኝ አላህ አይጥላ ብቻ ስለዚህ ጥሩ አይደለም ጫት ከዛ በኋላ ደሞ አንድ ምሰሶ አለች በእስልምና ኩሉ ሙስኪሪን حرام ሁሉ ጭንቅላት የሚቀይር ነገር حرام ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም بل ሌላ ሐዲስ ምን አለ ما أسكر كثيره فقليله حرام ለምሳሌ መጠጥ 10 ብርጭቆ ጠጥታ የምትሰክር ከሆነ ፊት የምትላት حرام ነች ጥቂት ስለጠጣ ምናምን አይባልም ብዙ የሚያሰክር ከሱ አንዲት ፊት حرام ነች እሺ ከዛ በኋላ ወደ ሺሻ እንሄድ አማ ሺሻ ታውቃላችሁ ያኒ በዚህ በቱቦ አድርገው እንትን የሚጠጡት ሺሻ እሱ ደግሞ በጣም የባሰ ነው ሴትም ወንድም ሺሻ ያደርጋል አምጡልኝ ትጥቅም ከሺሻ የሚገኘው
አንዲት ጥቅም አምጡ ጉዳት ካልሆነ በስተቀር እነዚህ አራት ሺሻ ጫት ቱምባክ ሲጃራ والله الله وهو على عرشه በጣም የሚጠላቸው ነገር ነው ነቢያችን ይህ ነገር ቢያዩ ዓለምንም መወላወል حرام ነው ብለው ነው ፍርድ የሚሰጡት لأنه من الخبائث وليسوا من الطيبات